ተገዶ በስተመጨረሻ ዳይመንድ ጀግናው ዲቭን በሽጉጥ አከናነበው። ትሰማኛለህ? ከዚህ በኋላ አደይ አጠገብ እንድትደርስ አልፈልግም። እኔ ካልኩኝ ደግሞ አልኩኝ ነው። እናም አርፈ ተቀመጥ፣ በቃኝ፣ አሁንስ በጣም ሰልችቶኛል ብሎ አለው። ምን እያልክ ነው ዳይመንድ? እንዴት እንደዚህ ታደርጋለህ? አደይን ምን ያህል እንደምወዳትና እንደማፈቅራት እያወክ እንዴት እንደዚህ ታደርጋለህ ብሎ ሲለው፣ በቃ ከዚህ በኋላ ቢሆን አልፈቅድልህም ብሎ በሽጉጥ አናት አናቱን ሊለው ሲል ዶክተሩና አደይ መጡ። እባክህ እንደዚህ አታድርግ ብለው ሲሉት፣ በቃ አደይ አንቺ የማንም መጫወቻ አይደለሽም። በዲቭ እናት ምትክ እንደውም እስር ቤት መግባት ያለበት ዲቭ ነው እንጂ እናቱ አይደለችም። ምክንያቱም እናቱን ቢቆጣጠራትና እናቱን ቢቆጣት ኑሮ በፍጹም እንደዚህ አታደርግም ነበር። እነሱ እነማን ናቸውና ነው አንቺን ሊመርዙሽ የነበረው? ይቺ ጭልፊት የሆነች ቤሪ ተብዬዋ ደግሞ ፓስፖርቷንና ስልኳን መቼም ቢሆን አታገኘውም ብሎ ይፋውን ተናገረ። አደይ በጣም ደንግጣና አፍጣ ምን እያልክ ነው ዳይመንድ? የእውነት አንተ አድርገኸዋል ብላ ስትል፣ አዎ አድርጌዋለሁ፣ አሁንም ቢሆን አደርገዋለሁ። መቼም ቢሆን አንቺን ለመከላከል የማላደርገውና የማልፈነቀለው ድንጋይ የለም። ቆይ ወንድም የለሽም ብለው እንደዚህ ሲጫወቱብሽ አንቺ የት ነበርሽ? እስከ ዛሬ ለእኔ ምንም አማክረሽኝ አታውቂም ነበር። ዲቭንም ስታፈቅሪ ኪንጎ እንደዛ ሲለምንሽና ሲያስለምንሽ እኔ ስለምንሽ በገጠር እነዛ ሁሉ ወንዶች ሲለምኑሽ አንቺ አልፈልግም ብለሽ መተሽ እዚህ ግን ለምን ብለሽ ነው ለዲቭ እናታዘሽ የርሽላት? እስኪ ንገሪኝ አደይ። እሱ በጣም ታሳፍሪያለሽ። አንቺማ የጋሸ ልጅ የኔ እህት አይደለሽም ብሎ አላት። እባክህ ዳይመንድ ላስረዳ፣ እኔ እኮ ሆን ብዬ አይደለም የሄድኩት ተታልዬ ነው ብላ ስትለው፣ ዲቭ ምን እያልሽ ነው አደይ? ቆይ አንቺ እናቴ ምን አደረገችሽና ነው እናቴን የምትወቅሻት? ወይስ እኔ እንዳምንሽ ጠብቀሽ ነበር? አንቺ ራስሽ ከዶክተር ጋር ወይንሽን እየቀዳሽ እየተቃቀፍሽ ፍቅር እየሰራሽ አልነበር እንዳያገኘሁሽ ብሎ ሲላት፣ ዲቭ ስለማይመለከት ነገርና ስለማታውቀው ነገር ባታወራ ጥሩ ነው። ከዚህ በኋላ አርፈ ተቀመጥ። እኔ ነገሮች እንዳይበላሹ ብዬ ሁሉንም ችዬ አርፌ ተቀምጫለሁ። አንተ ግን አርፈህ እየተቀመጥክ አይደለም። የእውነት በጣም ታሳፍራለህ። ካንተ እንደዚህ አይነት ነገር አልጠብቅም ብላ አለችው። ምን ነው? ምን አደረግኩሽ አደይ? ተይ እንጂ እኔ ባፈቀርኩና አንቺን በወደድኩ እኔ ላይ የተጫወሽብኝ አንቺ ነሽ እንጂ እኔ አይደለሁም ብሎ አስረግጦ ነገራት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዴቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ጀግኒት ቤሪን ጠፈጠፈቻት። አንቺም ብሎ ቤሪ ቢሮ ትሰምኛለሽ? የእውነት አደይን የምታጠቂ መስሎች ነበር እንዴ? አደይ በአደይ የመጣ በአይኔ የመጣ ነው እያለች ጠፈጠፈቻት። እባክሽ 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 ልልዬ አስለቅቂኝ፣ እባክሽ ሊገሉኝ ነበረ፣ በጣም አመሰግናለሁ እያለች አደይ ለመፍታት ሞከረች። እባክሽን እባክሽን ተረጋጊ የኔ ውድ፣ ምንም ችግር የለውም፣ እኔ ሁሉንም ነገር አስተካክልልሻለሁ ብላ ስትል፣ ምንም የሚስተካከል ነገር አለ? ተጫወቱብኝ እኮ የእውነት እንደዚህ ታደርጋለች ብዬ አላሰብኩም ነበረ። ዲቭም ትክክል ነበር። አሁን ዲቭ በጣም አሁን ይቅርታ፣ አሁን ዶክተሩ በጣም አዝኖብኛል። ዲቭማ የሚገርምሽ ነገር አምኖ እኮ ሄደ። አምኖ እኔን ጠልቶኝና እኔን አንቺ የማትረቢ ሴት ነሽ ብሎ ሰርቦኝ ሄደ ልልዬ ብላ ስትል፣ አታስቢ፣ እሱም ቢሆን ነገር አለሙ ሲገባ ወደ አንቺ ይመለሳል። እባክሽን እንደዚህ አትዘኝ ብላ ስትል፣ አይ በቃ ከዚህ በኋላ ሁሉም ነገር አብቅቷል አደይ፣ ሁሉም ነገር አብቅቷል፣ እባክሽን ነይ ልቀፍሽ ብላ እቅፍቅፍ አሉ ጓደኛ ማቾቹ። ልልዬ ይገርማል አይደል? አንቺና እኔ ግን መቼ ነው የምንሰለጥነው? መቼ ነው ሰውን ማመን የምንተወው? እስኪ ንገሪኝ።
ሁሉንም እያመን እኮ ገደል ገባን ብላ አለች። ምን? አዎ ሁሉንም እያመን ገደል ገባን። እስኪ ንገሪኝ፣ አሁን እየተፈጠረ ያለው ነገር በሙሉ የማን ጥፋት ይመስልሻል? የአንቺና እኔ ጥፋት ነው። አንቺም ያንን የማይረባ ባታምኒ ኖሮ ያን ጊዜ እኔም ደግሞ ዴቭን የእውነት ሚስት ያደርገኛል፣ ተከብሬ እኖራለሁ፣ ትዳሬ ብዬ እኖራለሁ ብዬ ያሰብኩትና ያለምኩት ቢያንስ ለእኔ እንኳ ለሚስቱ እንኳ የሚከራከር ሰው ይጥፋ? እስኪ ንገሪ ታዲያ የእውነት ይህንን ፍቅር ትይዋለሽ ወይስ ደግሞ እርግማን? እኔማ እማዬ ረግማኛለች፣ አልያ ደግሞ እዛ ገጠር ያሉት ሰዎች ረግመውኛል ብላ ስትል ተያደይ እንደዚህ አይነት ነገር አታስቢ። ታውቂያለሽ አሁን እኮ በዙሪያሽ እኔ አንቺ እነ ዳይመንድ ሁሉ አሉልሽ። ታውቂያለሽ ዳይመንድ ላንቺ ብሎ ከዲቭ ጋር ሲጣላ ላንቺ ሲከራከርልሽ ከዚህ በላይ ምን እንዲሆንልሽ ጠብቀሽ ነበረ? ሁሉም ነገር እኮ አለሽ አደይ። ገና ለገና ወንድ ቀረብኝ ዲቭ ቀረብኝ ብለሽ እንደዚህ ታላዝኛለሽ እንዴ? እኔን እንኳ አታይኝም? ለነገሩ ልክ ነሽ፣ ስላደረግሽልኝ ነገር በሙሉ አመሰግናለሁ ብላ ስትላት ምን እያልሽ ነው? በአንቺና በእኔ መካከል የመመሰጋገን ነገር ብሎ ነገር የለም። አውቃለሁኝ በጣም ብዙ ነገሮች ተፈጥረዋል፣ ግን ደግሞ ለበጎ ናቸው። እባክሽን ተረጋጊ ብላ እንድትረጋጋ አደረገቻት። በጣም ይገርማል አይደል? አዎ እውነት ለመናገር ነገሮች እጅጉን የሚደንቁና የሚገርሙ ናቸው። በፍጹም አንድ ቀን እንደዚህ ይሆናል ብዬ አስቤም አልሜም አላውቅም ነበር። በቃ ዲቭ ከዚህ በኋላ ከእናቱ ውጭ ማንንም አያምንም። ለማንኛውም ዶክተርን ሂጄ ይቅርታ መጠየቅ አለብኝ ብላ ስትል ምን እያልሽ ነው? አዎ እውነት ለመናገር ዶክተርን ገፍቼዋለሁ። ልክ ነሽ፣ ግን ደግሞ ዶክተር አሁን ያለው እስር ቤት ነው። ምን? አዎ እስር ቤት ነው። ስለዚህ እንደምንም ብለሽ ዶክተርን ማድረግ ያለብንን ነገር በሙሉ እናደርጋለን ብላ አለች። እኮ ለምን አላቅም፣ ለምንም ይሁን ለምንም ብቻ ግን ማድረግ ያለብንን ነገር በሙሉ እናደርጋለን ብላ አለች። እንደዛ ከሆነ ጥሩ። አዎ ሁሉም ነገር ተበላሽቷል፣ ሁሉም ነገር እንዳልነበረ ሁኗል ብላ ስትል፣ ቆይ ግን ዶክተርን ለምንድን ነው ያስያዙት? የዲቭ እናትስ? አላውቅም። የዲቭ እናትማ እኔን ለማጥቃት ሆን ብላ ቆርጣ ተነስታለች። በዛ ላይ ያደረገችው ነገር እጅጉን የሚከብድና እጅጉን የሚገርም ነገር ነው። ብቻ ግን ነገሮች በሙሉ በጣም ያስጠላሉ ብላ ስትል እኔ አላቅም። ለማንኛውም አሁን ዶክተሩን ከእስር ቤት አስፈችው ብላ ወደ እስር ቤት ሄዱ። እስር ቤት ለመርማሪው ስትነግረው ቆይ እኔ የምላችሁ እናንተ ሰዎች ግን ተደራጅታችሁ ነው እንዴ የመጣችሁት ብሎ ሲል፣ አረ በፍጹም ግን ደግሞ ምንም ነገር አላደረገም። በሰዓቱ እኔ እኮ ስላላመንኩት ነው እንጂ በፍጹም የሱ ጥፋት አይደለም። እባክህ መርማሪ ነፃ ልቀቀው ብላ ነፃ አስለቀቀችው። ዲቭ እንግዲህ ከዚህ በኋላ አልፈልግሽም አላት አደይን አፍ አውጥቶ። በቃ እሄዳለሁኝ፣ ቀጣይ ሳምንት መሄድ ያለብኝን ነገር ፕሮሰሱን ጨርሼ እሄዳለሁ። እዛ ድረስ ግን እናንተ ጋር ትቀመጥ ብሎ እታለም ጋር አስቀመጣት። እታለም በጣም ተገረመችና የእውነት እንደዚህ አደረግ? ሲገርመኝ አንተም እንደዚህ አደረግ ብላ ስትለው፣ እታለም ልብሽን ልሰብረው አልፈልግም፣ ምክንያቱም አደይን ምን ያህል እንደምትወጃትና እንደምታከብሪያት አውቃለሁ። አሁን እንዲህ ነው እንዳ ነው ብዬ ብልሽ የእውነትም እኔን አታምኝም፣ አልያ ደግሞ በአደይ በጣም ስለምትናደጅባት ባልነግርሽ ይሻላል ብላ ስትል፣ ምንድን ነው የተፈጠረው ነገር እስኪ ንገረኝ እንዴ ብላለችው። ፍቅር ብድግ አለችና የትም አትሄድም፣ ዳይመንድም ሆነ ይችን አደይን ዋጋቸውን እሰጣቸዋለሁ፣ አንተ ደግሞ አትሄድም፣ ቤሪም ሆነች አደይ የሚቅሩብህ ብላ ስትል፣ ፍቅር አርፈሽ ብትቀመጪ አይሻልሽም? አንቺ እኮ ነሽ አንደኛቱ ህይወቴን ያበላሸሽው። እማዬ መታ ሰርጉን ውላ እንደመሄድ አንቺ ግን ቀድማ እንድትመጣና ህይወታችንን እንደምታመሰቃቀል እንዲሁም አደይ ህይወት ውስጥ ሌላ ወንድ እንዲገባ አደረግሽ ብሎ ሲላት የፍቅርና በጣም ደነገጠች። ምን እያልክ ነው? አዎ የእውነት ሁሉም ነገር አብቅቷል። ከዚህ በኋላ እኔና እሷ አንድ ላይ መሆን አንችልም ብሎ አስረግጦ ነገራት። ውድ የትርሲት የስንድቅ ሚዲያ ቤተሰቦቼ
የዛሬው ሰራተኛዋ አደይ ይህን ይመስል ነበር። በቀጣይ ቪዲዮ እስከምን